بسم الله. الحمد لله رب العالمين، والصلاة والسلام على البشير النذير سيدنا محمد وعلى آله وصحبه وسلم. وإن شاء الله تعالى يقول الله تبارك وتعالى: يا أيها الذين آمنوا اذكروا الله ذكرا كثيرا. الله تعالى አስታውሱኝ ይለናል። ውድና የተከበራችሁ እህት ወንድሞቼ ትንሽ አዳምጡኝ። يقول الله تبارك وتعالى فاذكروني أذكركم ይላል። አስታውሱኝ አስታውሳችኋለሁ። ወሽኩሩ ሊ ወላ ተክፍሩን እኔን አመስግኑኝ እኔን አትካዱ ይላል አላሁ ተዓላ። ለዋለልን ለእያንዳንዱ ጸጋ ለእያንዳንዱ እስትንፋስ አላህ ልናመሰግነው ይገባል። ወለዚክሩላሂ አክበር ይላል። አላህ ማውሳት አረ በጣም ትልቅ ነገር ነው። ትልቅ የሆነ ስራ ይላል አላሁ ተዓላ። አሁን ላይ የምዘረዝርላችሁ ሁሉም አላሁ ተዓላ በተከበረው ቁርአን ውስጥ የነገረን ነው። ወዛኪሪነ አላህ ከሲራን ወዛኪራት አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ። ለነዛ አላህን ለሚያወሱ ለሚዘክሩ ወንዶችና ሴቶች አላህ ትልቅ የሆነ ምህረትንና ምንዳን አዘጋጅቶላቸዋል ይላል። ያ አዩሃ አለዚነ አመኑ ላ ቱልሂኩም አምዋሉኩም ወላ አውላዱኩም ዐን ዚክሪላህ ይላል። እናንተ በአላሁ ተዓላ በጌታችሁ ያመናችሁ ሰዎች ሆይ ልጆቻችሁና ገንዘባችሁ ቢዚ አያድርጋችሁ አላህን ከማውሳት ያንን የኸለቃችሁን ጌታ ይለናል። ወመን የፍዐል ዛሊከ ይህንን ትቶ አላህን ትቶ በልጆቹ በገንዘቡ በዱንያው በሌላው ነገር ቢዚ የሆነ ከአላሁ ተዓላ የራቀ እነዛ ሰዎች ፈኡላኢከ ሁሙል ኻሲሩን ይላል። አላህ ይጠብቀን። እነዛ ናቸው ከሳሪዎቹ ይለናል። ሪጃሉን ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላህ ወኢቃሚ ሶላቲ ወኢታኢ ዘካ ይላል አላሁ ተዓላ። እነዛ ናቸው የኔ ትክክለኛ ባሮች ብሎ ማለት ንግዳቸውና የነሱ ገበያቸው አላህን ከማውሳት የማያዘናጋቸው ቢዚ የማያደርጋቸው እነዛ ናቸው ይላል። ለአላህ ከመስገድ ዘካ ከማውጣት አይከለክላቸውም። ይልቁንም የኻፉነ የውመን ተተቀለቡ ፊህ አልቁሉብ ወልአብሳር አይኖችም ልቦናዎችም ወደ አላህ የሚመለሱበትን ቀን የሚፈሩ ናቸው ይለናል አላሁ ተዓላ። ይህንን ላስታውሳችሁ የፈለኩት ኢኽወተል ኢማን ወልአኸዋት ምን ለማለት ነው? ዛሬ ላይ ሁላችንም 24 ሰዓት በሚረባም በማይረባም ነገር ተጠምደናል። ብዙ ሀሳብ አለብን፣ ብዙ ስራ አለብን። በዚህ ሁሉ ሁኔታ ውስጥ ሆነን ከአላሁ ሱብሓነሁ ወተዓላ ከሱ ዚክር እየዘነጋን ስለሆነ ሁላችንም በያለንበት ሐል ላይ ሆነን አላህን ልናመሰግነው ወደ እሱ ኢስቲግፋር ልናደርግ ልንመለስ ይገባናል ማለት ነው። አላሁ ተዓላ በጣም ብዙ ቦታ በሚባል ሁኔታ ቁርአን ላይ ስለ ዚክር ይነግረናል። واذكر ربك في نفسك تضرعا وخيفة ይላል። ودون الجهر بالقول بالغدو والأصوال ولا تكن من الغافلين الله تعالى እንደዚህ ይላል። በጧትም በማታ ጌታህን በፍራቻ ሆነ ዝከረው አውሳው አመስግነው ይላቸዋል ረሱሉና ዐለይሂ ሰላቱ ወሰላም። يا أيها الذين آمنوا إذا لقيتم فئة فاثبتوا فاذكروا الله كثيرا لعلكم تفلحون يا الله لعلكم تفلحون على الله نجات وطو فلحت وطو زندا الله نوصوت إله. فإذا قضيتم مناسككم فاذكروا الله إله يا الله بيّبوتو እንደው ማንኛችሁም ስራችሁን ስጨርሱ አላህን አውሱት ይላል። በጧት በእያንዳንዱ ሁኔታችን ላይ إن لك في النحار صبحا طويلا واذكر اسم ربك وتبتل إليه تبتيلا واذكر اسم ربك بكرة وعصيلا وربطات بما تاجتاچون አውሱ እያለ አላህ በተደጋጋሚ ይነግረናል። ወላኪን እኛ የትና ያለነው አላሁ ተዓላ እንደዚሁ ፈወይሉ ሊልቃሲያት ቁሉቡሁም ሚን ዚክሪላህ እነዛ ሰዎች ወዮላቸው አላህን ከመዝከር የተዘናጉትን ቀልባቸው የደረቀ የሆኑ ሰዎችን አላህን ከመዝከር ወዮላቸው ብሎ
ያስፈራራል ማለት ነው። ረሱሉ አለይሂ ሰላቱ ወሰላም ሰይድና አቡ ሁረይራ ባስተላለፉት ሐዲስ ላይ وعن أبي هريرة وأبي سعيد الخدري رضي الله عنهما شهدا على النبي صلى الله عليه وسلم أنه قال هلتم زقبوا أورتوال كالله ملكتنيا لا يقعد قوم يذكرون الله عز وجل إلا حفتهم الملائكة ሰዎች አይቀመጡም አላህን በመዝከር ላይ ሆነው መላእክቶች መተው ያካበቧቸው የሸፈኗቸው ቢሆን እንጂ ወጋሽየቱሁም الرحማ የጌታችን የአላሁ ተዓላ የሱዝነት የምትሸፍናቸው ብትሆን እንጂ አሉ ወነዘለት عليهم السكينة በእነሱም ላይ የአላህ እርጋታ በእነሱ ላይ የሚወርድና የሚሰፍር ቢሆን እንጂ አሉ وذكرهم الله في من عنده اللهم تعالى ያንን የሚዘክሩትን ሰዎች ከመላእክቶች ጋር የሚዘክራቸው ቢሆን እንጂ ይላሉ ረሱሉ አለይሂ ሰላቱ ወሰላም። የዚክር ፈዲላው ትሩፋቱ ጥቅሙ ተወርቶም ያልቅ አይደለም እና በእያንዳንዱ እርምጃችን በህይወታችን ውስጥ ዚክርን አላሁ ተዓላን ማስታወስን ሷት አለ ነብይን ስራ አድርገን ልንይዘው ይገባል። ምላሳችንን ልናለማምዳት ይገባል ማለት ነው። ረሱሉ አለይሂ ሰላቱ ወሰላም በሌላ ሐዲሳቸው ላይ وعن أبي موسى الأشعري رضي الله عنه قال النبي صلى الله عليه وسلم مثل الذي يذكر ربه والذي لا يذكر ربه مثل الحي والميت ألك አምሳያቸው አሉ አላህን የሚያወሳና አላህን የማያወሳ የማይዘክር ሰው አምሳያቸው በህይወት እንዳለና እንደሞተ ሰው ነው አሉ። ያ አላህን ጌታው ጋር ሁሉ ጊዜ እሱን የሚያወሳ የሚዘክር የሚያመሰግን ሰው በሐይ ነው የሚመስለው ህይወት ባለው በህያው ነገር ነው። እንደዚሁ ደግሞ ያንኛው በተቃራኒ ያለው ከጌታው የራቀው በሞተ ሰው ነው የሚመስለው ማለት ነው። እንደዚሁ وعن أبي الدرداء رضي الله عنه كساتشو بتالف حديث رسول عليه الصلاة والسلام يلالو ألا أنبئكم بخير أعمالكم كسرى بلاجاتشو هل نقراتشوهم ويالوم وأزكاها عند ملككم اجيتاتشو زندي ساترت بالتمثل وأرفعها في درجاتكم ينان درجة كف يمتارقون وخير لكم من انفاق الذهب والوريق عندو عاري اللم حتى وركنا برنكوان ከመስጠት የበለጠ አጅር አላትን አልነግራችሁም አሉ። وخير لكم من أن تلقوا عدوكم فتضربوا أعناقهم ويضرب أعناقكم እንደውም ጠላቶች ዘንድ ተገናኝታችሁ አንገታቸውን ከሚመቷችሁና አንገታቸውን ከምትመቷቸው የበለጠ አላህ ዘንድ የሚያቀርብና የበለጠ ምን ያለው ነገር አልነግራችሁምን አሉ። የዚህ ጊዜ قالوا بلى يا رسول الله አረ ነገሩን ያላህ መልእክተኛ ሲሏቸው قال ذكر الله አላህን ማውሳት ነው። ሁሉ ጊዜም በጧትም በማታ ማለት ነው ልንዘክር ወደ አላህ ልንቀርብ ይገባል ማለት ነው። አላሁ ተዓላ እንደሚነግረን በተከበረው ቃሉ በተከበረው ቁርአን ላይ ምናል እነዛን የሙእሚኖችን ሲፈት ሲገልጥልን الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار الذين نزاناتشو يذكرون الله قياما وقعودا قومهم ቁጭ ብለውም አላህን የሚያወሱ ናቸው። وعلى جنوبهم አራተኝተውም በጎናቸው ተኝተው ويتفكرون في خلق السماوات والأرض የመሬትና የሰማይን አፈጣጠር ያንን ያስተነተኑ ምን ይላሉ? ربنا ما خلقت هذا ጌታችን ሆይ ይሄን እኮ አልኸለቀው ማልፈጠርከው ይላሉ። ባጢላን እንዲሁ እንደው ለከንቱ አይደለም ያኸለቀው የፈጠርከው ሱብሃነከ ፈቂና عذاب النار አንተ ትልቅ የሆንክ ጌታ ሆይ ጥራት ይገባህ ብለው ከእሳት ጠብቀን ከጀሃነም ቅጣት ተጠብቀን ብለው ዱዓ የሚያደርጉት እነዛ ናቸው አማኞች ብለው ማለት ይላል አላሁ ተዓላ ማለት ነው። ስለዚህ በቻልነው አቅም ምላሳችንን ትሬኒንግ ልናስጀምረው ይገባል ማለት ነው። በጧትም በማታም የተለያዩ አውራዶችን ዚክሮችን ልንል ይገባል ማለት ነው። እንደዚሁ የተወሰነ ቲላዋንም ማለማመድ ያለብን የሆነ አውራድ ነገር ሊኖረን ይገባል ማለት ነው። አን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم من قرأ حرفا من كتاب الله فله به حسنة والحسنة بعشر أمثالها لا أقول
ألف لام ميم حرف ولكن ألف حرف ولام حرف وميم حرف. كعبد الله بن مسعود بتزجب الحديث الرسول عليه الصلاة والسلام كالله قرآن كالله كتاب عندنا حرف يقرأ بزاش حسنة له عنده حسنة بعصر متبازو له. ألف لاميم عندي قالنا للاچهم ألفم 10 ያስገኛል ላምም 10 ሚምም 10 ያስገኛል። ألف لام ميم ሲል አንድ ሰው 30 አጅር አለው ይላሉ። እንዳላስረዘምባችሁ እዚህ አቆመዋለሁ። ቢወራ የሚያልቅ አይደለም። አላህ ለኔም ለናንተም ሰምተውም አውቀውም የሚሰሩና የሚጠቀሙ አላህ ያድርገን። هذا والله أعلم أحكم وبالله التوفيق والسلام عليكم ورحمة الله وبركاته.